መስታወት ደጀን ይባላለሁ። የአቃቂ ቃሊቲ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽህፈት ቤት ኃላፊ ነኝ። ግንባታ ፍቃድ እንግዲህ ብዙ ተግባራት ያሉ ሲሆን ከዛ ውስጥም ዋናዎቹ ግንባታ ፍቃድ መስጠት፣ ቁጥጥር ማድረግ፣ መጠቀሚያ ፍቃድ መስጠት፣ ማስታወቂያ ፍቃድ መስጠትና ዶክመንቴሽኖችን ደግሞ በአግባቡ ተደራጅተው እንዲቀመጡና ኦዲት የማድረግ ዋና ተግባራት ያሉት ሲሆን በ2018 አንደኛ ሩብ ዓመትም የተለያዩ ግንባታ ፍቃዶችን ሰጥቷል። አዲስ ማሻሻያ አስቢውልትና ሌሎችም የመሳሰሉትን ወደ 672 ፍቃዶችን የሰጠ ሲሆን በዚህም ደግሞ የተለያዩ 763 ያህል ፕላን ስምምነቶችንም የሰጠበት ሁኔታ ነው ያለው ማለት ነው። ሌላኛው ደግሞ ተግባራችን ክትትልና ቁጥጥር ማድረግ ሲሆን በዚህ ሩብ ዓመትም 1459 ህንጻዎች ላይ ክትትልና ቁጥጥር ያደረግንበት ሁኔታ ነው ያለው። መጠቀሚያ ፍቃድ መስጠት ሲሆን ለ33 ህንጻዎችና ለመኖር ለመጠቀም ብቁ የሆኑ ህንጻዎች ላይ መጠቀሚያ ፍቃድ የሰጠንበት ሁኔታ ነው ያለው። ዋነኛው ተግባራችን ማስታወቂያ ፍቃድ መስጠትና ያለ ፍቃድ የተቀመጡ ማስታወቂያዎችን ደግሞ ወደ ህጋዊ መስመር መውሰድ ነው። በዚህም ለ33 ማስታወቂያዎች ፍቃድ የሰጠን ሲሆን ያላግባብ በህገወጥ መልኩ ደግሞ የተቀመጡ ማስታወቂያዎችን 1017 ማስታወቂያዎችን ያነሳንበት ሁኔታ ነው ያለው። ዋነኛው ተግባራችን መረጃዎችን ማደራጀትና ኦዲት ማድረግ ሲሆን 931 ፋይሎችን ኦዲት ያደረግንበት ሁኔታ ነው። እነዚህ ከላይ በተገለጹ የተለያዩ ተግባራቶቻችን ደግሞ ወደ 30 ሚሊዮን ብር ገቢ መሰብሰብ የተቻለበት ነው። እነዚህን ተግባራት ስንሰራ ከመደበኛው የመንግስት ሰዓት ባሻገር ትርፍ ሰዓትም ቅዳሜ እሁድም ምሽትም ጭምር በመጨመር ገቢያችንንም አፈጻጸማችንንም ከፍ ያደረግንበት ሁኔታ ነው ያለው። እንግዲህ ግንባታዎች ሲሰጡም ህንጻዎች ላይም ክትትል ሲደረጉ ሌላው በደንብ በትኩረት መታየት ያለበት የሴፍቲና ሄልዝ ጉዳይ ነው። የሁሉም በግንባታ አካባቢ ያሉ ሰዎች በስራው ላይም በመጠቀሙ ላይም ያሉ ሰዎችን ደህንነት መጠበቅ ነው። በዚህም ደግሞ በዚህ ሩብ ዓመት እጅግ በጣም ሰፊ ስራ እየተሰራ ያለበት ሁኔታ ነው። ስልጠና ከመስጠት ጀምሮ ግንዛቤ ከመስጠት ጀምሮ ሳያደርጉ ደህንነትን አደጋ ላይ በሚጥስ መልኩ ያሉ ህንጻዎችን ደግሞ የእርምት እርምጃ እየተወሰደ ያለበት ነው። ስለዚህ ማህበረሰባችን ህጋዊ በሆነ መንገድ ብቻ ፍቃዶችን በመውሰድ የምንገነባቸው ደግሞ ግንባታዎች የሰውን ህይወት ደህንነት የጠበቁ መሆናቸውን በማረጋገጥ ብቻ እንዲሆን ጥሬን እያስተላለፍኩኝ ህገወጥነትን በጋራ ተከላክለን ውድ የሆነውን የሰው ልጅ ጠብቀን ከተማችን ደግሞ ልክ እንደ ስሟ አዲስ አበባ ለማድረግ በከተማችን የሚገነቡ ህንጻዎች ደህንነታቸው የተጠበቀ የከተማዋን መዋቅራዊ ፕላን የጠበቁ ሴፍ በደንብ ለሰው ልጅ መኖሪያ ምቹ የሆኑ ህንጻዎችን መገንባት እንድንችል ጥሬን ማስተላለፍ እፈልጋለሁ።